አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንዴት ናችሁ? ደህና ናችሁ? አላህ አልሐምዱሊላህ ሁሉም ሰላም ከኔ ጋር አልሐምዱሊላህ። እንዴት ናችሁልኝ? ደህና ናችሁ? ተናፍቃችኋል ማለት ነው። ያው እንደዚህ ቪዲዮ ተሰራው ትንሽ ቆየውኝ እና አሁን ደግሞ እየሰራው እያለ በመካከል እየቆረጠብኝ ማለት ነው። ስንት ሶስት እንትን አቋረጠኝ ማለት ነው። እንዴት ናችሁ? ደህና ናችሁ ሆይ? ከእናንተ ጋር ካልተሆነ አያምርም እና እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዟችኋል? የመዳም ጩኸት እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ላላህ ነው ምንም እንትን አይልም ማለት አልሐምዱሊላህ ሁሉም ነገር አልሐምዱሊላህ ረቢል ዓለሚን ነው የሚባለው። እንዴት ናችሁ? ደህና ናችሁ? እስኪ ዩቲዩብን እኮ ሰብስክራይብ ማድረጋችሁን ትታችኋላ። ቆነጥጣችኋለሁ ማለት ነው። ቁጥጥ ነው ማድረጋቸው ማለት ነው። እስኪ ዛሬ በደስታም በለቅሶም ነው የምመጣው። እንዴት መጣሽ ብትሉኝ አልነገርኳችሁም እስከ ዛሬ ድረስ። ያልነገርኳችሁ ደግሞ ያው ሳይሆን ብዬ ነው ማለት ነው። እና እስኪ ከዛሬ ከሁለት ቀን በኋላ ከባለቤቴ ጋር ሆነን ቪዲዮ እንሰራ እንችላለን። ባለቤቴ ግን ቪዲዮ ምናምን አይወድም፣ በግዴታ አሰራዋለሁ ማለት ነው። ያው ባለቤቴ ወደ ዱባይ እየመጣ ነው ማለት ነው። እና ወደ ዱባይ እየመጣ ነው። እስኪ አብረን ሆነን እንትን የምንል ይሆናል ማለት ነው። ቪዲዮ የምንሰራ ይሆናል። አብዛኛውን ግን ዛሬ ለዚህ ሳይሆን የመጣሁት አባቴን በጣም የምወደው አባቴ በሞት ርቆኛል እና በሞት ስለራቀኝ ሁሌ ይናፍቀኛል። ሁሌ በቃ ይናፍቀኛል። በቃ ጠዋት ማታ በጣም ይናፍቀኛል። እና አባቴ ሳይሞት በፊትም ጀምሬ የሆነ ግጥም እገጥምለት ነበረ። ግጥም በጣም የሚወዳት ግጥም እገጥምለታለሁ በፊት ማለት ነው። እና አባዬን በጣም ነው የምወደው። ስስት ብዬ ወደው ነበረ። አሁንም ወደዋለሁ። ቢሞትም እወደዋለሁ አባቴን ማለት ነው። እና አባቴ ያላችሁ ሰዎች አባታችሁ ሳይሞት ነው መንከባከብ ማለት ነው። የአባት ሞት ከባድ ነው። የሁሉም ከባድ ነው፣ ግን እንደ አባት ከባድ አይደለም። እኔ እንደ አባቴ ከብዶኝ እንትና እህቴ ሞታለች፣ ግን እህቴን ብትሞት በጣም ይከብዳል። ግን እንደ አባቴ የከበደኝ ሞት የለም። ለምን እንደው አላውቅም ማለት ነው። እና አባቴ ከሞተ 14 አመት ሆነው አባቴ ከሞተ ማለት ነው። እና የሞተው አላየሁትም፣ እዛ ሆኜ ነው የሞተው፣ ግን አላየሁትም ሲሞት ማለት ነው። እና በጣም ይጸጽተኛል። እንዴት እንዳመመው ምናምን አልነገረኝም ማለት ነው። እና በጣም ነው በቃ ሁልጊዜም አስበዋለሁ። እስኪ አሁንም እንዳያቋርጠኝ ቪዲዮ ማለት ነው። በመካከል ትንሽ ግጥም አለችኝ፣ እሱን እገጥምለታለሁ። እና ባለቤቴን ደግሞ በቪዲዮ አንድ ቀን ላሳያችሁ እችላለሁ። በቪዲዮ አይታችሁ ሳታውቁ። እሱ ግን ቪዲዮ አይወድም። እኔ ግን እንደማንም ብዬ እንዲሁ ዛሬን ብዬ ቪዲዮ እንሰራ እንችላለን። ካልሆነም ደግሞ በሌላ ጊዜ ሰምታችኋል። እሺ ዛሬ ስለ አባዬ ብሶት ነው የማወራው፣ የምገጥመው ማለት ነው። አባዬ ይላል። አባቴ ናፈከኝ የማይጠገበው ግርማ ሞገስ ገጽ ፊትህ ድቅን ይላል የትን ቦታ መልክህ ቃላት አጣሁልህ እንስስፉ አባቴ ናፍቆት አሰቃየኝ አልቻለም አንጀቴ ብንራራ ካጠገቤ ባትኖር ሁሌም ቀጽፋለሁ የትዝታ ባህር አካሌ ነው እንጂ እዚህ የተቀመጠው መንፈስና ቀልቤ ሁሌም ካንተ ጋር ነው። አንድ ሁለት እያለ ብዙ አመት ነጎደ በሞት ርቀሃኝ ቀኑ እንደ ቀልድ ሄደ። እኔ ግን ከበደኝ እኔ ግን አቃተኝ አባዬ አቃተኝ ቁጣህ የምትመክረኝ ያ ሁሉ ናፈቀኝ በስስት የሚያዩኝ የፍቅር አይኖችህ ሽጉጥ ብታደርገኝ የሚሞቀኝ እቅፍህ ከምገልጸው በላይ ሁሌም ትዝ እያሉኝ አባቴ ሞተሃል ሁሌም ትዝ እያለኝ አባቴ ሞተሃል አፈር ተጭኖሃል መጥቼ እንዳላይህ አፈር ተጭኖሃል
አባዬ መጣሁ አትበለኝ አፈር ተጭን ውሃን መጥቼ እንዳላይህ በርህ ተቆልፏል። አይሞት ስንቱን ወሰደው አባዬን ወሰዴ እህቴን ጨመረ ይላል። ያው እህቴም እንደዛው ወደ 17 ዓመት ነው 16 ዓመት ሊሆነን ነው እህቴ ማለት ነው። እና አባቴ እንጃ በጣም ነው የምወደው፣ በጣም ሳሰለት አባቴ ነበረ። እህቴንም እወዳታለሁ እንደዛው። ግን በክፉም ሆነ በምንም ሆነ አባታችሁ በውስጣችሁ ሲኖር በጣም ጥሩ ነበረ። ግን እኔ አባቴን ሁሌን ዱዓ አደርግለታለሁኝ፣ ሰደቃ አደርግለታለሁኝ። ግን አባቴ ሁለዚህ ይመጣብኛል። በቃ ለምንድን ነው በቃ የምወዱት ሰው ነው እንዴ እንደዚህ የሚመጣው እላለሁ። አንዳንድ ጊዜ ቁጭ ብዬ ዝም ብዬ ቁጭ ብዬም ፊቴ መጥቶ በቃ ሁሉ ነገር ነው የሚያስታውቀኝ ማለት ነው። እና አባቴን በጣም ነው የምወደው። የኔ ወድ አባት እወዳለሁኝ ሁሌም ማለት ነው። እና ምን ልላችሁ ነበረ፣ ስደትም ሆናችሁ አገር ቤትም ሆናችሁ አባታችሁን ያዙ ማለት ነው። ፍቅራችሁን ስጧቸው ለሁሉም ቤተሰቦቻችሁ ማለት ነው። እና እኔ ሁሉም ቤተሰቦችን እወዳቸዋለሁ። ግን እንደ አባቴ የምወደው ሰው የለም። ሞቷል ብዬ አይደለም፣ በፊትም ጀምሬ እኔ አባቴ ልዩ ቦታ ይሰጠኛል። በቃ ለሁሉም ልዩ ቦታ ይሰጠኛል። እኔ ብቻ ነኝ የመጀመሪያ ልጁ እኔ ነኝ። አሉ ሌሎችም፣ ግን ከሴት እኔ ብቻ ነኝ የመጀመሪያ አባቴ ልጅ ማለት ነው። ስብስብ ብሎ ነው የሚወደኝ። በቃ እኔ እንጃ በጣም ከባድ ነው የአባት ሞት ማለት ነው። እና ያው እንግዲህ በይህ አጋጣሚ አባታችሁን ክፉ ነገር አይንካባችሁ፣ ቤተሰቦቻችሁንም ክፉ ነገር አይንካቸው፣ ሁሉንም ነገር ማለት ነው። እና እኔ አባቴን በጣም ነው የምወደው። የኔ ወድ አባት የጀነት ይበለው። ሁላቸውም የሞቱትን ሰዎች ሁሉ የጀነት ይበላቸው። እና እንደዛ ነው። ለማንኛውም ያው ቶሎ አወራኋችሁ አይደለም እንዳይቆርጥብኝ ብዬ ነው። እስኪ ዱዓ አድርጉልኝ ኢንሻአላህ አባቴን በጀነት ጥሩ ነገር እንዲያደርግለት አላህ እንዲምረው። ያው ታሞ ቢሞት እኮ ጥሩ ነበረ። አንዳንድ ጊዜ ታሞ የሞተ ሰው ሁላችንም ስለምንሞት ትንሽ ቀለል ይላል። ግን አባቴ ታሞ አይደለም የሞተው፣ በሞት ተጣት 14 ዓመቱ። ግን አባቴ ታሞ ስላል አይደለም ሁለዚህ በቃ መሆንህ ነው አባዬ የምልበት ሰዓት አለና ለጀነት ይበላው ኢንሻአላህ። ምንም ማድረግ አልችልም ማለት ነው። እና እንዲሁም ደግሞ ሰብስክራይብ አድርጉኝ፣ ችግር የለውም ማለት ነው። ሰው ሲኖር ነው መጠቃቀም እንጂ ሲጎድበት አይደለም። ሲጎድበትም ብዙ ሰው ተጎን ይሆናል ለወዳው ማለት ነው። ግን አሁን እንደዚህ ሰብስክራይብ አድርጉኝ ምናምን ስላችሁ ግን ብዙ ሰው እንትን የሚላለ ሰብስክራይብ አድርጉ። አሁን እንደ ሰዎቹ እንደዚህ ተመነቃቅሬ ምናምን ቪዲዮ መስራት አልችልም በነገራችን ላይ ማለት ነው። አንዳንዶቹ አሁን ብዙ ነገር ብዙ በቃ የውሸት ነገር ምናምን እንደ ፕራንክ ምናምን እያደረጉ የሚሰሩ ነገር፣ እኔ ደግሞ አይሳካልኝም። ፕራንክ እንደዚህ ምናምን አይሳካልኝም ማለት ነው። ፕራንክ እንደዚህ አድርግ ምናምን አይሳካልኝም። እኔ እንደዚህ ግልጹን የሆነ በቃ እንትን ታላልኩኝ ከባድ አይሳካልኝም። እና ሰብስክራይብ አድርጉኝ ኢንሻአላህ። ከባለቤቴ ጋር አንድ ላይ ሆኜ ደግሞ ቪዲዮ የምንሰራ ይሆናል። እሱ ግን አይወድም ቪዲዮ ማለት ነው። አይወድም፣ በፍጹም አይወድም ማለት ነው። እስኪ ሞክረዋለሁ እስቲ እንስራ ምናምንና ኢንሻአላህ አሳያችኋለሁ። ባለቤቴን እኔ አስተዋውቃችኋለሁ ማለት ነው። እና በደስታ ለቅሷል፣ በለቅሶ ደስታ አለ ኢንሻአላህ። ያው አባቴንም ሁሌም ትዝ ቢለኝም ደግሞ በመካከል ደግሞ ትንሽ ደስታዎች ይኖራሉ። ደግሞ ደስታዎች ሲሄዱ ደግሞ ትንሽ ለቅሶ አለ። ትንሽ አልቅሳችሁ ብዙ ምትስቁ፣ ብዙ ስቃችሁ ደግሞ ብዙ የምታለቅሱ እንደኔ ማለት ነው። የኔ መካከለኛ ለቅሶም ደስታም ሐዘንም መከፋትም ብዙ ነገር ማለት ነው። ስደት ያለ ሰው ተከፍቶ አዝኖ ስቆ መቼም ማንም የሚኖር ሰው የለም።
ስቆ የሚኖር ሰው የለም። አልቅሶ በቃ ከፍቶን ምናምን እንደዛ ነው የምንኖረው ስደት ላይ ያለ ማለት ነው። እና ሁላችሁም በያላችሁበት ሰላማችሁ ይብዛልኝ የስደት እህቶቼ። ብዙ ነገር ስደት ላይ ሆናችሁ ብዙ ነገር የምታሳልፏላችሁ። እኔ ሳውዲ አረቢያ 5 አመት ኖሬያለሁ። 5 አመት ከ5 ወር ያው 6 አመት ማለት ነው። ወደ ኢትዮጵያ ገባሁኝ። የዛሬ አመት ኢትዮጵያ ነበርኩኝ። ኢትዮጵያ አመት ተቀምጬ ነው ወደ ዱባይ የመጣሁት። ዱባይ እንግዲህ ወደ 8 ወር የሆነኝ ነው እና አልሐምዱሊላህ አብሽሩልኝ። እንግዲህ እንደዚህ ነው። በተረፈ እየገባችሁ ሰብስክራይብ ምንድን ማድረጉ ኢንሻአላህ። በቀጣይ ቪዲዮ ደግሞ አዲስ ነገር ይዤ ልመጣ እችላለሁ። የዛሬው ግን ደስታም መጥፎም መከፋትም ነው። በጣም የሚያስጠላው የዛሬው ማለት ነው። አብዛኛውን የሚያስጠላው ነገር እዚህ መካከል ላይ ግጥም አስገብቼላችኋለሁኝ። የአባታችሁን ብሶት አባት ያላችሁ ሰዎች ማለት ነው። አባት ያላችሁ ሰዎች እኔ እንጃ በጣም በቃ ተንከባክባችሁ ያዙ ማለት ነው። የአባቴን ፍቅር በጣም ሳልጠግበው ነው የሞተብኝ ማለት ነው እና በጣም ይጸጽተኛል። እና አሰላሙ አሌይኩም ወራህመቱላህ ወበረካቱ። አብሽሩልኝ። እወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እንገናኝ። እሺ